እስቲ ይህን ቪዲዮ አብረን እንከታተለው። እናት ለልጆቿ ልጅነቷን የሰዋችበት፣ ልጅ ደግሞ በተራዋ ለእናቷና ለወንድሟ ልጅነቷን የሰዋችበት አብረን ነው። ቪዲዮውን ሲጨርሱ እባካችሁ እየደወላችሁ አይዞሽ፣ በርቺ፣ ጠንክሪ በሏት። መርዳት የምትችሉም እርዷት። አመሰግናለሁ። እንዴት ነሽ መሰረት? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በጣም ጥሩ። መሰረት የት ነው የተወለድሽው? የተወለድኩት እንኳን ጎንደር ነው። ማለቴ እናቴ እዚህ ነበረና ከአባቴ ጋር እዚህ ይገናኙና አብሮ በጓደኝነት ሆነው እኔ እረገዛለሁ ማለት ነው። አይስማሙም። እሷ ጥላት ሲሄድ እሷ ያላት አማራጭ ወደ ሀገሯ መሄድ ነበር። ጎንደር ሄደችና እዛ ተወልጄ በ6 ወሬ ነው ምናምን ክርስትና ተነስቼ አዲስ አበባ ተመልሼ የመጣሁ። ያኔ እናትሽ ከዚህ ወደ ጎንደር ሄደችበት ምክንያት ያው ባለቤቷ ምክንያት ነው ነግረሽኛል። ግን እንዴት ነበር? እሷ ትነግርሻለሽ? ጠይቀሽ ታውቂያለሽ? አዎ ማለቴ እሷ ሲጀመርም ወደ አዲስ አበባ የመጣችው በ15 ዓመቷ እናትና አባቷ ሞተውባት ነው ማለት ነው። ቤተሰቦቿ ሲሞቱ ከወንድም ሚስት ጋር ምናምን መግባባት አልቻለች። ስለዚህ እዚህ አዲስ አበባ እህት ነበረቻት፣ ወንድሟ ይዟት መጣ ማለት ነው። እዚህ እህቷ ጋር እየኖረች የማታ መማር ጀመረች እየሰራች ማለት ነው። በዚህ አጋጣሚ እኔን አባት ታገኘዋለች። በጓደኝነት እያሉ እኔ ቀርና ከሱ ጋር ይለያያሉ ማለት ነው። እህቷን ብዙም አቅም ስላልነበራት ቀበሌ ቤት ውስጥ ስለሆነ የሚኖሩት እናቴን የመቻል አቅም የላትም ማለት ነው። ስለዚህ ግዴታ ዘይዳ መውለድ ነበረባት። ስለዚህ ያው እሷ እናትሽ ወደዚህ የመጣችው አንደኛ ቤተሰብ አለመኖሯም ምክንያት ነው። ከዚህ መጣ ደግሞ እየሰራች ለመማር ነበር እቅዷ። ያው በጓደኛ ግንኙነት ምክንያት አንቺ ተጸነስሽ ማለት ነው። መለያየቱ ሲፈጠር ምንድነው ጠይቅሻታ? ሀገራቸው ደግሞ ይለያያል። ስለዚህ ያው እዚህ ስለሆነ የተዋወቁት እሱም ወደ ሀገሩ ሄደ፣ እሷም ወደ ሀገሯ ሄደች። ልብስ እያጠበች እንጀራ የጋገረች እየሰራች ነው ያሳደገችን። ለምሳሌ ያኔ ልብስ ስታጠብ ሌሎች ነገሮች ስራዎች ስትሰራ አንቺን የት አድርጋ ነበር የምትሰራው? አንቺን ይዛ ነው ወይስ ማንን ይዛላት ነው? እኔን ይዛ ነበር የምትሰራው። እሷ እንደምትነግረኝ በቃ እንጨትም ስትለቅም ልብስም ስታጥብ እንጀራም ስትጋግር አዝናኝ እንደነበረ፣ እንደውም እኔ ከልጆች ጋር እንደማልጫወት ምናምን እሷ እንደማለቃት ነበር የምትነግረኝ። ግን አንቺ ማለት በልጅነትሽ ያው አባቴ የታለ ብለሽ ጠይቀሽ ታውቂያለሽ? ትንሽ ከፍ እያልኩኝ ስመጣ ትምህርት ቤት ገባሁ ማለት ነው። ትምህርት ቤት ስንገባ ተማሪዎቹ አባታቸው እየመጣ ይወስዳቸው ነበርና እኔን ደግሞ እናቴም ብዙ ጊዜ አትወስደኝም። ጎረቤት ምናምን ነበር የሚወስደኝ። እቀና ነበር ለምንድን ነው እኔ አባቴ መጥተው የማይወስደኝና አባቴ የት ነው? ከትምህርት ቤት ጓደኞቼ አባታችን መጣልንም አባቴ እንገዛልኝ ምናምን ሲሉ እስካሁን ድረስ በቃ እንዳልተስማሙ እንደተለያዩ ነው የምትነግረኝ። የት እንዳለም አታውቂም እንጂ አሁን ላይ ማቅ እኛ ያለንበት አካባቢ ወንድም አለው እህትም አለችውና። የት አካባቢ? የት ነው እናንተ? ፈረንሳይ ለጋሲዮን ነው የምኖረውና እነሱ አሉ። በጣም ትምህርት ቤት መጀመሪያ የሚያስገባኝ ወንድሙ እና ወንድሙ ይጠይቀኛል፣ እህቱም ትጠይቀኛለች ምናምን። ግን አባቴን አላውቀውም ነበር መጀመሪያ አካባቢ ማለት ነው። ከዛ የሆነ የ7ኛ ክፍል ተማሪ ምናምን ያለው ወንድሙ ጋር መጥቶ ተዋወቅኩት ማለት እናቱን አስተዋውቁኝ፣ አያቴን እዛ ተዋውቀናል። ለዚህም አዲስ አበባ መታየቱን አግኝቻታል። ግን ከአባቴ ጋር የመኖር እድል አልነበረ። እሱ ምክንያት ግን ውስጥሽ እንዴት? በጣም ማለት እውነት ለመናገር አባት በጣም አስፈላጊ ነገር ነው። ምክንያቱም ብዙ ጎደሎውን ይሞላልሃል ማለት ነው። እኔ እናቴ ምንም አላሳጣችኝም፣ እሷ ተጎዳች እንጂ ምንም ያጣበት ነገር የለም። አሁን ላይ ሆኜ ሳስበው እሱ ከጎኔ ቢሆን እኔ እዚህ ጋር አልደርስም። እሺ ወደ ኋላ እንደው መለስ ላድርግሽና ግን አንቺ ሕፃን እንደሆንሽ ነው ድጋሚ እናትሽ ለማግባት ተገደድሽው እና እሱን ሁኔታ እንድታስታውሻለሽ። ከዛ በኋላ ያለውን ነገር የሚሉ እስኪ አብራሪልኝ። አንቺ ታገባ አላውቅም፣ የ3 ዓመት ግን ሲያወሩ የሰማሁት እንዴት ነው እናቴ ልብስ ያጠብችው ነው ምናምን ታሳድገኝ እና እህቷና የእህቷ ልጅ አሉ ማለት ነው። እዚህ እናቴን ብላ የመጣች የእህቷ ልጅ ነበረች ነው እንዲያግዛት እና በቃ ትዳር ህይወት እንድትመራ አስበው ሰውን ያገናኛል። አወሩ ምናምን ተጋቡ ማለት ነው። አብረው እየኖሩ ቤተሰብ ምናምን አውቁት ነው። ግን ትውልድ ምናምን ትንሽ ቀን ሲቀራት አብረው እየኖሩ ትቷት ይሄዳል ማለት ነው። እጁ ላይ ምንም ነገር የለውም ነበር መሰለኝ።
በጊዜው እዛው ቤት ነው የወለደችው ታናሽ ወንድሜ ማለት። ከዛ ጎረቤት ያዋልዷትና ከዛ ወልዳ አራስ ታውቃለህ፣ ያው ብዙ ነገር ያስፈልገው። እሷ ቤት ደግሞ ምንም ነገር የላትም ነበርና ወልዳ በንጋታው እንጨት ሊለቅም ወጣች። ወለደች በንጋታው? ማለት ማንም የላትም ነበር። እኔም የ4 ዓመት እና እንጨት ሊለቅም ወጣች። ያው መስራት አለብኝ አንቺ እዚህ እኔን ቁጭ ብዬ እንድጠብቀው አድርጎኝ ማለት ነው። ቤተሰቦቿ ነበሩ መርካቶ ምናምና ሊጠይቋት ሲመጡ እሷ እንጨት ለቅማታል የለችም። ያው መታ ማር ቤት ገብታ ሰርታ ምናምን ያለውን ማለት ጎረቤት የሰጣትን ነው እንጂ አይኖራትም። ምክንያቱም እሷም እርጉዝ ነበረች፣ ባለቤቷም የለም ከጎኗ። ያኔ ማለት ትናንት የወለደች አራስ ዛሬ እንጨት ለመስበር ስትወጣ ያው ከችግር አንጻር እንደሆነ ሁሉም ሰው ይረዳልና ጎረቤት ወይም ሰው የሚያውቅ አካባቢ ላይ ምንም ሰው አልነበር ማለት ሰው ነበረ። ያው አንዳንድ ሰው እኮ ችግሩን አውጥቶ መናገር የማይወድ ሰው አለ። ምናልባት እናቴ እኔ ትልቅ ስላልሆንኩኝ አላውቅም፣ ግን ሲመስለኝ ወይ እናቴ ችግሯን ገልጻ መናገር ስላልፈለገች ይመስለኛልና ከዛም በኋላ እኮ ይቀጥላል፣ በዛ ብቻ አያቆምም። ምክንያቱም ትናንት ገና ስትወልድ ሰው ያልነበራት ሰው አሁን ደግሞ ነገ ለነገ ወዲያ ልጅ ዝም ብሎ ብድግ አይል። እኔም አለው ገና 4 ዓመት ልጅ ነኝ። እሱ ሲወለድ የቤት ኪራይ አለ፣ ምግብ አለ። ያንን ግዴታ ማሟላት ያለባት እሷ ናት። አየህ አባት ቢኖር የሚሸፍንልህ ያንን ሁሉም እሷ ላይ ስለሆነ ምን አደረገች? ድንጋይ ወፍጮ እዛ ስራ ጀመረች ማለት ገና እንደሆነ። ስንት ጊዜው ነው ማለት አሁን? 44 ስንት ጊዜው? ብዙ አልቆየች ማለት ማንም የሚረዳ ሰው የለማ ከጎኗ። ቢያንስ 15 ቀን ምናምን ትቀመጥ ነው። ከራብ ደግሞ መስራት ይሻላል። ደግሞ እናት ስትሆን የልጆችህን ራብ ማየት አትፈልግም። ሁለተኛ ነገር እኔ ነኝ በዛ ሰዓት ልራብ የምችለው። እሷ እያጠባች ሕፃን ልጅ ይዛ ደግሞ ይበልጥ ይከብዳል ነገሩ ለእሷ ስትነግረኝ። ማለት እኔ ገና የ4 ዓመት ልጅ ስለነበርኩኝ ብዙ ነገሮችን አላስታውሰውም። 5 ዓመት ሆነኝ። ከዛ በቃ እያወቅኩኝ መጣሁ ማለት ነው። እኔ መያዝ ጀመርኩ። ወንድሜ ገና ሕፃን ነሽ። በሕፃንነት ጊዜሽ እንግዲህ 4 ዓመትና 5 ዓመት ማለት ገና አላቅም እሱ ራሱ የሚጠበቅ ልጅ ነው እና በዛ ጊዜሽ አንቺ ሌላ ሕፃን ልጅ ያስሽ ማለት ነው። ከጎናችን ማንም ስለነበረ ያው እየተጫወትኩም ቢሆን ይዘው ነበረ እና ጎረቤትም አንዳንዴ እዩልኝ ብላ ትሄዳለች። ከዛ ሰርታ ውላት ማለት ቅርብ ስለነበር ድንጋይ ወፍጮ እዛ ሰዓት ቤት መታ አይታን ከዛ ተመልሳ ትሄዳለች። ከዛ ደግሞ ሰርታ ተመልሳ ትመጣለች። ልክ እንደዛ በዛ ሁኔታ ሲሆን ያም ደግሞ ደሞዙ ሊበቃት አልቻለም፣ የቤት ኪራዩ ምንንም ማለት ነው። ስለዛ ምን ማድረግ ጀመረች? ድንጋይ ወፍጮውን ተወችውና እንጨት መልቀም ጀመረች ማለት ነው። ከየት ነው እንጨት የምታመጣው? እዛው እኛ አካባቢ አለ፣ ፈረንሳይ አካባቢ ቅርብ ነው። ለእንጦጦ አካኮ የሚባልም አለ ማለት እዛ አካባቢ ሰፈራችን ጫካ። እዛ እንደዛ ያርገች ክፍተት ሲኖራት ልብስ ማጠብ ጀመረች። ከዛ የሰው ቤት እንጀራ መጋገያ፣ ወጥ መስራት፣ እንደዚህ የመሳሰሉትን ነገሮች መስራት ጀመረች ማለት ነው። ያ ትንሽ ሻል ስለሚል ከዛ 5 ዓመት ምናምን ሆነኝ። ትምህርት አልፎኝ ነው የገባው። 5 ዓመት ከምናምን ሆነኝ። ድርጅት አድማስ የሚባል ድርጅት ነበርና ጎረቤቶች አውቃለሁ እናቴን ችግር ምዝገባ ሲመጡ እናቴን ጠራት አስታውሳለሁኝ። ምዝገባ ሊመዘግቡ ሲመጡ ጎረቤት መጣ ጠራቻትና ጫካ ውስጥ እንደዚህ ትምህርት ምዝገባ መጥተዋል ምናምን አለች። እሺ ብላን ሄድን። ከዛ ብዙ የሚያስፈልገው ነገር ነበር መሰለኝ። እሷ እናቴ ደግሞ እነዛ ማሟላት ስለማትችል ለአባቴ ወንድም ተነገረው ማለት ነው። ከዛ እሱ አስገባሽ ማለት ነው። ከዛ እሱ ሁሉ ነገር ጨርሶ እዛ አስገባኝ። ከዛ በኋላ አንቺ ትምህርት ቤት ስትገቢ የምታሟላሽ ብዙ ነገሮች አሉና እንዴት ነው የተሟላልሽ አንቺ? አንደኛ ድርጅት ነው ብያለሁ። ድርጅት ስለሆነ ምግብም እዛ ነው፣ ዩኒፎርምም እዛው ነው። ሁሉም ነገር ድርጅት ስለሆነ ነው የገባሁት እኔ ማለት ነው። ሲቀጥል ደግሞ ድንጋይ ወፍጮ ቀድሞ ብሩ ስላልበቃት ትታው ስለነበር ልክ እኔ እንዳሳደገችን ተመሳሳይ ሁኔታ እሱንም እያዘለች ልብስ እያጠበች እንጨቱንም አዝላው እየለቀመች ሆነ ማለት ነው። አሁን ላይ ሆነሽ አንቺ እናትሽ ያኔ ያደረገችው ነገር ስታስኝ ምንድን ነው የሚሰማሽ? ወይ በጣም ከባድ ማለት እንኳን ልጅ ሆነ እዚህ ጋር ለሚሰማው ለሴት ራሱ ይከብዳል ማለት አንተ አልፈበት ስትመጣ ከባድ ስታወራው ሊቀል ይችላል እና ስታስበው ራሱ ይከብዳል። አሁን እኔ እናቴን ሆኜ እናቴ ምናልባት ብትጠይቅ ምንም ላይ መስላት ይችላል፣ ምክንያቱም ኖረው አልፈዋለች። ግን እኔ አሁን እዚህ ጋር ሳስበው እኔን ቢገጥመኝ ብዬ ባስበው ይከብዳል። አሁን 2 ልጅ ያላባት ቀርቶ
ስራ የለህም፣ ቤት የለህም፣ 2 ልጆች አሉብህ፣ የቤት ወጪ አለ። ሁሉም ነገር ሲደራረብብህ እንኳን ለኖረው ሰው ለሚሰማው ሰው በጣም ይከብዳል። በቃ እኔ አስታውሳለሁ እናቴ በጣም ታለቅስ ነበር። ልጆቿ ፊት ማልቀስ የማትወድ እናት ናትና የሆነ አንዳንድ ጊዜ ወንድሜ እማዬ ይሄን ምናምን ሲላት ታለቅስ ነበር። እንዴት ላደርጋችሁ ምናምን ብላ ማለት ነው። ጀግና ቆራጥ እናት ነበረች። ላመነችበት ነገር እማትመለስ በቃ ለልጆቿ ብላ ብዙ ዋጋ የከፈለች ማለት እናት። ሁሉንም ልጅ ብጠይቀው እናት ናት፣ በምንም እንትን አትልም። ግን ወደ እኔ እናት ስመጣ ግን ያለ አባት የአባትንም የእናትንም ቦታ ሸፍነው ሁለቱንም መሆን የቻለች ድንቅ እናት ናት። ዋጋ ከፍላ ማለት ነው። አሁን ላይ እኔንም አዝላኝ ስለነበረ ልብስ ስታጠብ፣ እንጀራ ስጋግር ምናምን የነበረው ወንድሜንም ተመሳሳይ ሁኔታ ነው። በቃ በጣም ነው ወገቧን የሚያማት። ሌላ ነገሯን ሳይሆን በጣም ወገቧን የሆነ ሰዓት ላይ ቆም ትላለች መንገድ ላይ እየሄደች። ምክንያቱም ጉዳት አለባት። እናቴ ገና ልጅ ናት። እኔን ገና የወለደችም በ18 ዓመት አሁን ገና 40 ዓመቷ ነው ማለት ነው። እና ገና ናት። ስታያት እንደኔ እኩል ነው የምትመስለው፣ ግን ጉልበቷ አልቋል። እኛን ከማሳደግ አንጻር ማለት ነው። ብዙ ዋጋን የከፈለችው ለዛ ነውና የምትለይ እናት ናት። ለእናቴ ምንም ባደርግ ውለቷን እከፍላለሁ ብዬ አላማ እና እናቴ ለድርጅት ስጫቸው እየተባለች አይ ልጆቼን አልሰጥም፣ ብደክመኝም እስካለው ህይወቴ እስካለ ድረስ ልጆቼን አኖራለሁ። ያው የእሷ ለቅሶ ከአንቺ ውስጥ ምንድን ነበር ጥያቄ ቢፈጥርልሽ? ታውቃለህ እኮ ምንም ልጅ ብትሆንም ከጓደኞችህ ተለይተህ አንተ የጎደለብህን ታውቃለህ። ጓደኞችህ አድርገው አንተ ያላደረግከውን ታውቃለህ። ግን ምንም መፍጠር አችልም። እናት እያለቀሰች እንደዚህ እንደ ትልቅ ሰው ሆኜ አሁን ይሄን አደርግልሻለሁ ምናምን ብዬ የሆነ በቃ እናቴ እንዲህ ምናምን ብዬ ውስጤ እንትን ባይልም ያው ትልቅ ስትሆን የምታስበውና ልጅ ሆነ የምታስበው አንድ አይሆንም። አውቃለሁኝ በቃ እናቴ ቸግሯት እንደሆነ እኔ እናቴ እንደዚህ አድርጊልኝ ምናምን ብዬ አላስቸግራትም ነበር። ብዙ ነገሮችን ያው ከልጅነቴም ችግሯን እያየሁ ስለሆነ ይገባኛል። ትምህርት ቤት ላይ ስትገቢ ያለው ኤንቫይሮንመንት ምን ነበረ? የገጠመሽ ነገር አለ ወይም? የመንግስት ትምህርት ቤት ሲሆን ወይም የግል ትምህርት ቤት ሲሆን ከጓደኞች አንጻር የምታዩ ብዙ ነገር ይኖራል። እኔ ግን ቀጥታ የገባው ድርጅት ስለሆነ ዩኒፎርሙንም እነሱ ናቸው፣ ደብተሩ ምንም እነሱ ናቸው። ስለዚህ ምንም ከጓደኞች የተለይቶ የቀረብኝ ምንም አይነት ነገር የለም ማለት ነው። ግን ምንድነው አንተን እንዲከፋህ የሚያደርገው እዛ ትምህርት ቤት እያለ ማለት ነው የሚወስድ ሰው ሲመጣ ከዛ ጓደኞቹ ጋር ስትጫወት ምናምን አባቴ እኮ ይሄን አደረገልኝ፣ እናቴ እኮ ይሄን አደረገችልኝ ምናምን፣ ልብስ ተገዛልኝ ምናምን የሚባለው ነገር ሲመጣ ያው ትንሽ ቅሬት ይሰማሃል እንጂ ይሄን ያህል ደግሞ ትምህርት ቤት ውስጥ ችግር የሚፈጥር ነገር አይኖርብም። ምክንያቱም ዋናው መሰረታዊ ነገር ድርጅቱ ያሟላል። ከ1 እስከ 8 የት ነው የማርሽው? ከ1 እስከ 5 ነው ድርጅቱ ያስተማሪ። እሱ ጉራራ ፍሪደም ስኩል ይባላል ማለት ነው። በተለምዶ አድማስ ይባላል። ከ5ኛ ክፍል ድርጅቱ ወደ መንግስት ያስገባህና ወጪህን ይሸፍንልሃል። ይሄ የዩኒፎርም ደብተር፣ እስክሪብቶ እነሱ ይችላሉ ማለት ምንም የላትም። እና አስታውሳለሁ እኔን በ2 ዓመት ነው ትበልጠኝ። አብሮ አደግነን አንድ ሰፈር 14 ብር ጎደላት እናቴ። ያቺ የኔ ኩያ ለምና ከሰፈር እንዳስመዘገበችኝ አስታውሳለሁ። በልጅነትሽ ነው ያጣሽ ትልቁ ነገር ምንድን? የአባት ፍቅር። እውነት ለመናገር እናቴ ምንም አላሳጣችኝም፣ ግን የሆነ የምትቀናው ነገር አለ ልጅ ስትሆን። ያከሌ አባት ይመጣል በሰዓት አከሌ ምናምን ያንን ነው እንጂ በጎዶሎዋን ቢሆን ሙሉ ነበረች እናት። በቃ ጎዶሎዋን ሽፉን አድርጋ የሁለቱንም ፍቅር መስጠት የምችለው ሰው ስለነበረች ምን በልጅነቴ። ከ5 እስከ 8 በነበረች ቆይታ ሌላ ያው እያደግሽ ነው የመጣሽው። አሁን ላይ ትንሽ አካባቢ ነው እሱ ላይ አልፈተነሽም? ለምሳሌ ወጣትነት ወይ አልፈተነኝም። ለምን የእናቴን ህይወት በጣም ነበር የማስበው። ማለት ችግር ፈጥሮብኛል ብዬ አስባለሁ አሁን ድረስ። እና ትምህርት ቤተኛ እናቴ የቤት ኪራይ ሞላላት ነው ምናምን በቃ ነኝ ስለ እናቴ ነው እንጂ የማስበው እንደዚህ አይነት ነገሮች ላይ አልገባሁኝም። ለምን እናቴ ተጎድታብታለች፣ እናቴ ታማብታለች። የእናቴን ህይወት ድጋሜ መድገም አልፈልግም ምናምን ያልኩ። ልክ እንደዛ ቢሆንስ የሚል ነገር ፍራቻ ያለሽ ማለት ነው? ቢሆንስ ብቻ ሳይሆን እናቴን አልጠቀማትም ብዬ አምናለሁ። እናቴ ተጎድታበታለች፣ አምና ነው የተጎዳችው እና ከአንዴም ሁለቴ። ስለዚህ ቦታ አልሰጠሁትም ማለት ፍራቻ አለኝ። አስፈላጊ ነው በዚህ ሰዓት ብዬ ለዛ ነገር አሁን ለምትፈልገው ነገር ቦታ ሰጥተው ይሄ ቢሆን ይሄ ትላለና ቢመጣም ጊዜው አይደለም ማለት እናቴን በዛ ሰዓት አልጠቀማትም።
እና እኔም ደግሞ ሀሳቤ የነበረው እናቴን ማገዝ ነው ስል እስከ 9 ተምሬ ከዛ 10 11 12 ስል ሰዓት ሄደብኝ። ለምን እናቴን ማገዝ በዛ ሰዓቶች አልቻልኩም ማለት ነው። ክረምት ላይ ስራ ሰራ ነበረ ማለት ነው። እንደዚህ ጽዳት ምናምን ሲገኝ ልክ ትምህርት ሲዘጋ ከስንት ዓመት የጀመረው ነው መሰለኝ ከ15 ዓመት የጀመረው ልክ ትምህርት ሲዘጋ እናቴ የምትሰራበት ምናምን ወይም የእናቴ ጓደኞች ምናምን የሚሰሩበት ጽዳት እሰራለሁ ማለት ነው። ልክ ጽዳት እንደዛ ምናምን ሰራ ምንድነው እኔ መስራቴን ብር ማግኘቴን ስለነበር እኔ እንደ ልጅ ሰርቼ ምናምን ጫማ ምናምን ልብስ አይደለም እንኪ ነው ማለት እሷ ወስዳ እንድትጠቀምበት ምናምን ነው። ኮሮና መጣ ማለት ነው። ኮሮና ሲመጣ እኔ 16 ዓመት ልጅ ነኝ። 16 ዓመት ልጅ ነኝ እና ኮሮና ትምህርት ተዘግቶ ስለነበር በቃ ደስ አለኝ። እናቴ እንድታርፍ ፈለኩ። በዛ አጋጣሚ ክረምት ላይ ስራ ገብቼ ስለነበረ ልክ መስከረም ላይ ትምህርት የለም ምናምን ሲባል ለእኔ ቀለለኝ ማለት ነው። ቀድሜ ስለያዝኩት ከዛ ያው እናቴን ስራ ትስሪ በቃ ቢያንስ ትምህርት እስኪከፈት ድረስ ምናምን እረፊ ያልኳት ማለት ነው። እሷም አይ ምናምን በቃ እኔ ትምህርት እስኪከፈት ነው ትምህርቴን አላቋረጥኩትኝ ግን ትምህርት እስኪከፈት ድረስ አንቺ እረፊ ያልኳት እሺ አለችኝ። ትምህርት ስለተዘጋ በቃ 1 ዓመት ቁጭ አለች ማለት ነው። በግድም ቢሆን አስቀመጥኳት። ልክ ኮሮና ምናምን አብቅቶ ትምህርት ሲጀመር ድጋሚ ስራ ገባች። ድጋሚ ስራ ስትገባ እኔም ወደ ትምህርት ገባሁኝ። ከዛ በቃ ወገቧ ጉዳት ስላለባት ያማታልና አያታለሁ ምናምን ማታ ስትመጣ ከዛ ደግሞ እኔም ልጅም ስለነበርኩ አላግዛት ቤት መጥቼ ጨዋታ ነው። ከዛ መታ ልብስ አጥባ ምናምን የኛን ምግብ ሰርታ ምናምን ያ ሲደራረብባት ወገቧን መታመም ጀመረች ማለት ነው። ከዛ ከኮሮና በኋላ 8 ገባሁ። ከ8 በኋላ የ9 ውጤት ወጣልኝ። ወደ 9 ልክ ገብቼ 9ኛን ተምሬ ወደ 10 ልገባ ስል እናቴ በቃ እየደከማት ምናምን መሆኑን አየሁ። አልማርም አልኳት። 9ኛ ክፍል አልማርም አልኳት። ለምን አይ ማገዝ አለብኝ አንቺን ምናምን እምቢ አለች። ግን ተምረሽ ምናምን ይደርሳል ስትለኝ እኔ እስክማር ድረስ አልጠብቅም ማለት እስክማር ድረስ ነገሮች ሊረፍዱ ይችላሉ። እናቴን እያመማት እየደከማት ለራሴ ህይወት እያስተካከልኩ እናቴ እንድትጎዳ አልፈለኩም ማለት ነው። ስለዚህ እግዚአብሔር ያለው የፈቀደው በጊዜው በሰዓቱ ይሆናል። እኔ ሀሳብ ያለው እናቴ ጋር ስለሆነ እናቴን ማገዝ እኔ ሀሳብና ታናሽ ወንድም አለኝ እሱ እንዲማር ማለት በቃ በእኔ ያላገኘችውን ነገር እሱ ይማራል፣ ይሞላላታል ጎዶሎዋን። ጓደኞቼ ምናምን አታውቁም ምናምን እያሉኝ ነበረ። ግን እናቴ ተጎዳች፣ አልታረሰችም። በዛ ላይ በጣም ብዙ ስራዎች ብዙ ነገሮች ስለዛ እናቴ እየተጎዳች ስለሆነ በቃ ማገዝ አለብኝ ብዬ አሰብኩኝ። እናትሽ ማገዝ ስላለብሽ በቃ ሌላው ነገር እዚህ ጋር ይቆማልሻል። የማታ አማራለሁ ብዬ አሰብኩና የማታ ጀመርኩት። ከዛ በቃ አልቅሼ ምናምን ወጣሁ። የቀን ተማሪ ስትሆን በጣም ደስ ይላል። ጓደኞቼ እኩዮች ናቸው። ጓደኞቼ 10 ገቡ 11 ገቡ ምናምን። እኔ ደግሞ አመት ሆነ 2 አመት ሆነ። ምንድነው ያንን አሰብ የዛኔማ ክረምት ሰራለሁ ብዬ አይደል ጽዳት። ስለዚህ ሰው ያየውን እኮ ነው አሁን ከልጅነት ያየሁት ያንን ማጽዳት ነው። ስለዚህ በቃ ያለኝ አማራጭ እዛው ላይ መግባት ነው። ምክንያቱም እናቴን ለማገዝ ያንን መስራት እንዳለብኝ ያሰብኩት። ስለዚህ ክረምት ላይ እዛ እየሰራው ስለነበረ ኮሮና መጥቶ እዛው ነበር ሰራ የነበረው ጽዳት ነው። እንደዛ ስታደርጊ ግን አሁን እናትሽን የማሳከም ነገር አሁን ሙሉ በሙሉ ትምህርቱን ትተሻልና እናትሽን የማሳከም ሌላ የማድረግ ስታስቢ ብር አላጠረሽም? የምትሰሪው ስራ ራሱ ለምትፈልጊው ዓላማ ደርሶልሻል ወይ? አይ ስለ እናቴ እኮ ማለት እንዲህ ለማሳከም ምናምን ወገቧን አላሰብኩኝ ማለት አቅም የለኝም፣ ግን እንድታርፍ ነው ያረኳት። ምክንያቱም ብዙ ወጪዎች ይኖራሉ ቤት ውስጥ ስትሆን ብዙ ወጪ አለ። ስለዚህ በቃ እንጂ ያ ልጅነት የወጣትነት ወይ ደግሞ ትልቅ ደረጃ ደርሽል ማለት ምናምን የሚባለው ነገር ለወንድምሽና ለእናትሽ ተከፈለ ማለት ነው። በቃ አዎ ማለት ለወንድሜና ለእናቴ ሳስበውም እናቴና ወንድሜ ነው ያሰብኩት የዛን ሰዓት። አሁንም እንደዛ ወንድሜ እንዲማር ነበር የምፈልገው፣ ግን እሱም አልተማረም። አቋረጠው ማለት በቃ የቤት ውስጥ ምናምን እኔ እንደዚህ ሲሆን በቃ አንቺ ብቻሽን ለምን እኔም ላግዝሽ ምናምን አለ ማለት። አሁን በቅርቡ አመት አልሞላውም እሱ አቋረጠ። እነሱ ዋጋ የክፍልሽ እንደሆነ አልነገርሽውም? አንተ ቢያንስ ተማራሽ? አልቅሼ ነው የነገርኩት ማለት ቤት ማየ እንዳሰማ ብዬ ወጥቼ ማለት እሱ ትልቅ ደረጃ ይደርሳል ብዬ ነው ትምህርቴን የተወኩት። ግን እሱም እንደዛ ሳይሆን ሲቀር በጣም ከፍቶኝ አልቅሼ ነው ነገር እኔ ማገዝ አለብኝ የራሴን ነገር። የእሱንም ወጪ ማንም እየሸፈነለት አይደለም። ስለ እኔ አሁን የራሴን ወጪ ነው እንጂ የቤቱን የቤት ኪራይ ምናምን በቃ ምን በለው ምናምን ልሸፍን እችላለሁ እንጂ
ጫማ ቢያንሳውን ጫማ አልገዛለች፣ ምክንያቱም ወጪ አይበቃም ማለት ነው። ስለዚህ እሱ ከጓደኞቹ ጋር የማነስ ራሱንና ጓደኞቹን ሲያይ በቃ ይከፋል። ለእኔ አታረጉልኝም ለእኔ ይሄ የለም ምናምን ብሎ ስለሚያስብ እሱም የተሰማው መጣ ማለት ነው። ከዛ በቃ ተው ለምስል በቃ እኔ የፈለግኩትን በፈለግኩት ሰዓት አታረጉልኝም፣ ከጓደኞቼ እያነስኩ ነው። ስለዚህ ራሴ ሰርቼ እናንተንም አግዤ ለወጣለሁ ምናምን አለ ማለት ነው። ከዛ ብለውም በሰው ባስመክረው እምቢ አለ። ስለዚህ አሁን እሱ ምንድን ነው የሚሰራው? ረዳትነት ምናምን የሰፈር ታክሲዎች ምናምን ሲያገኝ ይሞክራል። ታክሲ ረዳትነት። እናትሽ ግን አሁን እናንተ እንድትማሩ ትፈልጋለች እና ሁለታችሁን ስታቋርጡ የተሰማ ስሜት ጠይቃችሁ ታውቃላችሁ? ማንኛውም እናት እኮ የልጇን ትልቅ ደረጃ ነው የምትፈልገው። ያው እንደማትቀበለው እኮ እናውቃለን። በተለይ የኔ በጣም ነው የሚቆጫት፣ ምክንያቱም እሱ ለምንነዋል በቃ ነገ ይቆጭሃል እድል አለ። እኔ ግን ቢያንስ እናቴን ለማገዝ ስለሆነ ሁሉ ነገር ትቼ የገባሁት በጣም ነው የሚቆጫትና ቢከብዳትም ትቀበለዋለች። እኛም አንጠይቃት፣ ምክንያቱም እንደማትቀበለው ስለምናውቅ። ስለዚህ አንቺ አሁን ምን እየሰራሽ ነው ያለሽ? አሁን ጽዳት። እንደ መጀመሪያ እንደጀመርኩትኝ ነው እየሰራ ያለት። ምክንያቱም ሌላ ስራውን ራሴን ጠብቄ ምናምን ወጥቼ ምናምን ብትል ጎዶሎውን አይሞላልም። ይሄንኛው የወር ተቀጥረ ከምታገኘው ይሄንኛው ጉልበትን ቢፈልግም ብሩ ግን ትንሽ ይሻላል። ስለዚህ እዛው መጀመሪያ እንደጀመርኩት ስራ ነው ሰሪ ነው ማለት። በአጋጣሚ ከኔ ጋር የተገናኘንበት መንገድ አለና እኔም እዛ አንቺ ምትሰሪበት ጋር ለማስታወቂያ ስራ ለቀረጻ መጥቼ ነው ያገኘሁሽ እና ስራሽን እያየሁ ነበረ። እየወጣችሁ እየወረዳችሁ መስራት በተለይ ለሴት ልጅ አይከብድም ማለት? ስራዬ ብለህ ከያዝከው ምንም ነገር አይከብድም ለመኖር አይደለ? ስለዚህ ስራዬ ብዬ ስለያዝኩት አልከበደኝም ማለት። ስለዚህ ቢከብድም በቃ ትችለዋለህ፣ ግዴታ ለመኖር ነው። አሁን ሲከፋሽ እንጂ ለማንም ታወዩ? እኔ ለእናቴም አልነግራትም፣ ምክንያቱም የኔን ክፋት ሲከፋኝ እሷም ትከፋለች። ስለዚህ ሚስጥሬን ሄጄ ብዙ ጊዜ አላወራም፣ ወይ ቤተክርስቲያን ሄጄ በማልቀስ አብዛኛው ጊዜ ደግሞ በመዘመር ነው ራሴን ማለት ስራ ቦታ ምሰራ ችግሬን እንድረሳ እና ደግሞ በቃ እግዚአብሔር ታሪኬን ይቀይረዋል ተስፋ የማደርገው በእግዚአብሔር ስለሆነ እግዚአብሔር የሚያነሳ አምላክ ስለሆነ ብዬ ስለማስብ ነገሮችን በመዝሙር ነው ብዙ ጊዜ። መዝሙር ትዘምሪያለሽ? አዎ እሞክራለሁ። ደስ ይላል። እና መዝሙር ዘምሪልኝ። በኪዳንሽ ጥላ ተጠልዬ ችግሬ ራቀልኝ አንቺን ብዬ ኪዳነ ምሕረት ጥላ ከለላይ ጥላ ከለላይ ኪዳነ ምሕረት ጥላ ከለላይ ጥላ ከለላይ የሚያንጸባርቅ ገጽሽ አብርቶ ፈካች ጎጆዬ ብርሃንሽ ገብቶ ጨለማው የለም ጠፍቷል ጭጋጉ በቅፍሽ አለው ሽሮልኝ በጉ በቅፍሽ አለው ሽሮልኝ በጉ። ለት ያሰማል። እውነት ለመናገር አንዳንድ ጊዜ ለሰው ብንናገር የምንፈልገውን ያክል መልስ ላይሰጠን ይችላል። ደግሞ ምስጢራችን እንዲያወጣ ይችላል። በእግዚአብሔር መጠጋትና በእግዚአብሔር መታመን ደግሞ መዝሙረኛው ቅዱስ ዳዊት ሲከፋውም ሲደሰትም ሁሉም ነገር የሚያደርገው በመዝሙር ነበር የሚገልጸውና እግዚአብሔር የሚያመሰግነው። ወደፊት ምን መሆን ነው ፍላጎትሽ? ፍላጎቴ አንደኛ እናቴን ማገዝ ነው። አሁንም ቢሆን እናቴን አላሳረፍኳት፣ ምክንያቱም የኔ ብቻ ስለማይበቃ ማለት ነው። ስለዚህ ግዴታ ተባራሪ ስራ እሷም እየሰራች ነው አሁንም ማለት ነው እኔንም ለማገዝ። ምክንያቱም የሆነ ጊዜ ቁጭ አለችና እኔም በጣም ተጎዳሁባት እሷ ስታይኝ ማለት ነው። እኔ በእሷ መበርታት ውስጥ ነው የምቆሙ ማለት በቃ እሷ ደህና ሆነችልኝ። ግን የራሴ ነገር ኑሮኝ እናቴን ባግዛት እናቴ ብታርፍልኝ ደስ ይለኛል። ሁለተኛ ነገር ደግሞ የብዙ ዓመት ህልሜ ዘማሪ መሆን በጣም ነው ደስ የሚል። ደስ ይላል በጣም እግዚአብሔር ቢረዳኝ። ወደፊት ዘማሪ መሆን ትፈልጊያለሽ? አሁን ምንድነው ዘማሪ ለመሆን የሚያግድሽ ነገር ምንድነው? አንቺ አንደኛ ከጎን ሆኖ የሚያበረታታ ሰው ያስፈልጋል። ሁለተኛ ነገር ደግሞ ይሄ ከአንቺ ጋር ይሄዳል አንተን የሚያግዝ ሰው ያስፈልጋል። ሶስተኛ አቅም ያስፈልጋል። ቲክቶክ ላይ እንኳን ወጥቼ ድምፄን ላሳይ ብዬ እንኳን ብፈልግ ስልክ የለኝም።
መዘመሬን እንጂ የማውቀው የት ሄዶ ነው የሚስተካከለው፣ እንዴት ነው የሚዘመረው፣ እንዴት ነው የሚወጣው የሚለውን ነገር ምንም የማውቀው ነገር የለኝም ማለት ነው። የመዝሙር ትምህርት ቤት ብትገቢ ወይም ደግሞ የሚያስተምርሽ ብታገኝ አንቺ ወደፊት በቃ ዘማሪ መሆኑ ህልምሽ ከውስጥሽ ነው ያለው ማለት? በጣም ማለት ስለ አንደኛ ነገር ከልጅነት ጀምሮ ውስጤን ስገልጽበት የነበረው ነገር ነው። ሁለተኛ ነገር ደግሞ ከነ ነው የሚያስረሳኝ ይሄ በቃ ችግሬን ጭንቀቴ ምናምን ያሳለፍኩትን ነገር ነው። ስለዚህ ያው ከአምላኬ ጋር በቃ እሱ ስላለልኝ ነው ትናንትን ያለፍኩት፣ ነገንም ደግሞ እሱ ያሳልፈኛል ብዬ እያሰብኩኝ በመዝሙሬ ያው ለተመልካቾቻችን ለማሳየትን ያክል ሙሉ በሙሉ ሊያስተምርሽ የሚችል ሰው ሊኖር ይችላል። ክራር በገና ሊገዛልሽ የሚችል ሰው ሊኖር ይችላል። በቃ ትምህርት ቤት ሊያስገባሽ የሚችል ሊከፍልልሽ ወይም ሊያስተምርሽ የሚችል ሰው ሊኖር ይችላል እና እኔ እንዳየሁትም ከሆነ ከውስጥሽ በጣም የመዘመር ፍላጎት አለሽ። እስኪ ድምፅ እንስማ ሊሉ ይችላሉና ብዘምርልን አንድ እንደኔ። እሺ በጠላላክኝ ትክክል ነጠላ ብትለሽ መልካም። እሺ ተናገር አለኝ መስክር፣ ተናገር አለኝ ዘምር፣ ለቀራንዮ ውለታ አርምሞ የለም ዝምታ፣ ለመድኃኔዓለም ውለታ አርምሞ የለም ዝምታ። ቃልዎት ያሰማልኝታስ። እስኪ ወደኋላ መለስ ስላድርግሽና ቅድም የጽዳት ስራ እንደምትሰሪ ነግረሽ ነበርና በዛው በጽዳት ስራ ውስጥ ቀጠልሽ ወይስ ሌላ ስራ አገኘሽ? በዛው ጽዳት ነው አሁን የሰራው ያለሁት። ሪጅስትሬት ነው 19ኛ ፎቅ ድረስ ነው። 19ኛ ፎቅ? ያንን ይወጣሽ ወራጅሽ ነው ታጥር? አዎ በጣም ይከብዳል ማለት ስለ ስራው ይሄን ያህል ጥጥር ያለ ነው ምናምን ሳይሆን ስሜትህን ይጎዳል። አሁን ይሄ የኔ ቦታ አልነበረም። እንደ ጓደኞቼ መማር እችል ነበር ብዬ በቃ እነሱ ክፉ አይናገሩኝም፣ ግን ዞሮ ዞሮ የሆነ የሚገፋኝ ስሜት አለ። ከስራው በላይ ስሜቱ ትንሽ ይጎዳል። ስራ ቦታ ስትሆን ምንም ነው የማይመስል። ልክ ሰፈር ደግሞ ስደርስ ጓደኞች እኩዮች ምናምን ከትምህርት ቤት እየተመለሱ ሲመጡ ከዛ ደግሞ የሆነ በቃ እንደዚህ ብለው ስለ ትምህርት ምናምን ሲያወሩ ያለው ስሜት በቃ ትንሽ ከበድ ይላል። በጣም ይቅርታ ማለት ስሜት ሲለካ ብያ ነበር የጠየቅኩትና እግዚአብሔር ሁሉንም ያስተካክላል ብለን ነው ምናምን። እንግዲህ ወደፊት ግን አሁን አንቺ ለምሳሌ እንዳንቺ ወጣት ሆነው ቁሳዊ ነገሮች እንኳን ተሟልቶላቸው ነገር ግን ዲፕሬሽን ውስጥ ገባን የሚሉ ሰዎች አሉ፣ ራሳችንን እናጥፋ የሚሉ ሰዎች አሉ። በዚህ ሁኔታ ላይ ያለሽ ምንድነው የምታያቸው እነዛ ሰዎች? የራሳችንን ይሄ ያስፈልገናል፣ ይሄ ይበቃናል፣ ይሄ ካለን ይሄ ይሆናል ብለን ብናስብ እዛ ነገር ውስጥ አንገባም። የጎደላቸውን አይተው ነው ያንን የሚያስቡት ማለት ነው። ያለንን ብናስብ ያለንን ብንመለከት ኑሮ ያው ሁሉ በቂ ነው ለማለት ነው። መዝሙር የምትዘምሪው መቼ ነው? ማለት ሲከፋሽ ነው? ደስ ሲልሽ ነው? ስራ ቦታ ስሰራም ስገባም ስወጣም ከፋኝ ደስ አለኝ መዘመር ነው በቃ ሁሉ ነገር የሚያስረሳኝ። ሲከፋኝ ደስ ሲለኝ ምንም ነገር በቃ እንትኔ ነው ገልጽበት መዝሙር ነው። ዛሬ ላይ ወጣትነትሽን ለእናትሽ ለወንድምሽ ዋጋ በመክፈልሽ ደስተኛ ነሽ? በጣም ከዚህ በኋላም ለእነሱ ብኖር ደስ ይለኛል። በተለይ ለእናቴ ማለት እናቴም እኮ ልጅነቷ ለእኔ ነው የኖሩት። ስለዚህ ኖርኩ ብዬ ለእናቴ የማወራው ምንም አይነት ልጅነት የለም። ስኬት ለአንቺ ምንድን ነው? እንደየሰው ይለያያል። ስኬት ግን ህልሙ ሲሞላለት ህልሙ ሲሳካለት ይመስል። የምታስተላልፊው መልእክት አለሽ? ከሁሉ በላይ ለሆነ ለእግዚአብሔር ብዙ ጉድለትን ሞልቶ ለሚያኖር ለአምላኬ ክብርና ምስጋና ይግባው። በተለይ በቃ ለድንግል ማርያም ብዙ ነገርን ሞልታ በቃ እናቴ በጣም ማመሰግናት። የምር በቃ ሲከፋኝም ስደሰትም እናቴ ኪዳነ ምሕረት ብዬ ነው ማለት ሰውና እሷ ደግሞ አሳፍረኝ አጣ። እናቴ በጣም ማመሰግንሽ ማለት ፈልጋለሁ። በቃ ስለ ኪዳነ ምሕረት ምንም ማውራት ስለማልችል ማለት ነው። እና ከዛ በዘለለ እናቴ ገና ነው አልጀመርኩትም፣ ግን እናቴ በጣም ነው የምወድሽ። ስመጣ ትንሽ ከብዳለ። ሁላችሁም አመሰግናለሁ። ተደርጎልን እንኳን ማናመሰግን ሰዎች አለንና በዚህ ልክ እያለፍሽ እንኳን ከፈጣሪ ጋር ያለሽ ግንኙነት ምስጋናሽ በራሱ በጣም ጠንካራ ሰውነሽ፣ ደግሞ ታደርጊዋለሽ። ሁሉም ምኞትሽ የምታምነው እግዚአብሔር ኪዳነ ምሕረት ከአንቺ ጋር እስከሆነች ድረስ ታሳኪዋለሽ እና ምናልባት እንግዲህ ይህን ቪዲዮ የምትመለከቱ ተመልካቾቻችን
በተለይ ትምህርት ቤት ያላችሁ፣ ስቱዲዮ ያላችሁ፣ ክራር፣ በገና፣ የተለያየ ነገር የምታስተምሩ ድርጅቶች ኮሚኒኬት ብታደርጓት እውነት ለመናገር በደንብ ሰርታ ተለውጣ ትልቅ ደረጃ ላይ የምትደርስና እናቷንም ሌሎችንም መርዳት የምትችል ልጅ ናትና ይችን ጠንካራ ልጅ ብናግዛት የምትፈልገውን ትምህርትን ብትማር መልካምነት ለራስ ነው። ከዚህ ስር ባለው ስልክ ቁጥር ደውላችሁ ስለ ጥንካሬዋ እንኳን አንቺ በጣም ጠንካራ ሴት ነሽ፣ በርቺ፣ አይዞሽ ልትሏት የሚገባ ልጅ ናትኝና እንደዚህ እንደ መሰረቴ ያሉ እንቁ እህቶቻችን፣ ወንድሞቻችን፣ ሌሎችም እናቶቻችን የሚቀርቡበት መሰላል ሾዋችን ነው። በሌላ ሾው እስከምንገናኝ ድረስ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት እያደረጋችሁ አበረታቱን።